ያቺ እንደዚህ ያለ ያገባችው ይሞታል ተብላ ነው ለካ ያገባችው። አዎ ካንሰር አለበትና የሚቆየው 3 ወር ነው እና ውርስ ትወርሻለሽ ተብላ እሺ ብላ ስታየው 1 ወር አልሞተም ሰውየው። 2 ወር ስታየው አልሞተም ሰውየው። 3 ወር ስታየው አልሞተም ሰውየው። 4 ወር እንደዛ ያርሲድ አልሞተም። ፍቺ ፈታችሁ። ማናት? ይሄ ፈረንጅ ነጭ ፈረንጅ እንደዚህ ያለ አበሻ ያገባችው ዮኒ ማኛ የሰደባት ለዛው አበሻ ያገባችው እቺ ፈረንጅ አንድ ነገር ልንገርሽ። ቆይ ስሚ በየማ አረታይ እንደ ኖ ስቶፕ ማሬ አንድ ነገር ልንገርሽ። እኛ ሴቶች ማለት ነው እርስ በርስ መነቋቋር የለብንም። እርስ በርስ መደጋገር ኔቨር ኤቨር። ልጅቷ ለገንዘብ ብላ አታገበውም። ክርስቶስ ምስክሬ ነው። ወዳው ካልሆነ ለገንዘብ ብላ አታገበውም። እቺ ግን አንቺ ክርስቶስ ምስክሬ ብለሽ አትማይ። ፈታችሁ ካንሰር አለው ለሶስት ወር ልጅቷን እኮ አውቃታለሁ እንዴ። በቃ በእንትናን አይደለ የምትይው ይሄ ፈረንጁ ነው እንደዚህ ያለ እንትን ያለው በሽታ ያለው ማለት ዚታን ዛሬ አይደለም ማቃት። ቆይ እኔ ብዙ ጊዜ ረዥም ጊዜ ነው ማቃት። ልጅቷ በጣም ጨዋ ሃይማኖተኛ፣ እመኝኝ ወዳው ነው እንጂ ለገንዘብ ብላ አታረገው ማለት ነው። ቆይ አንድ ልንገርሽ፣ መጀመሪያ 3 ወር አለው የካንሰር በሽተኛ ነው። 3 ወር አለው ሊሞት ነው። ውርስ አንቺ ነው ማን ነገረሽ? ላንቺ ማን ነገረሽ? በጆሮሽ ያላየሽውን ባይንሽ ያላየሽውን አረ ሁሉ ቆይ እኔ እኮ እዚህ የ89 ሰውየው እንደዚህ ያለ ነው የሚሄደው። ይሞታል። አግቢውና ቤት አለው፣ ውለጅለት፣ ውርስ አለው፣ ባንክ አለው ሲባል አየሽ፣ በራስሽ ጫማ ለክተሻት ነው። በራስሽ ጫማ አንቺ ምነሽ? ለምን አመመሽ? እስቲ መጀመሪያ አዳምጪኝ። ለምን አመመሽ? እንዳ ጓደኛዬ ናት። ክርስቶስ ጓደኛ ለሰውኝም ከዛ ነገ ጠዋት ደግሞ እንዳታፍሪ። በቃ ዝም በይ። አላፍርም። ለምን አታረገውም? የሀገሬ ልጅ ናት። ጓደኛዬ ናት። ማርያምን ተፋቱ እንደ አንቺ ስንት ሰው ነው እስቲ እንትን በሰርግ ድል ባለ ሰርግ ተጋብተው ይፋታሉ። ለምን? እግዚአብሔር በላሪበራው ነው። ኧረ አሁንስ በሀገር ልጅና በጓደኝነት አረሽ ክርስቶስን ልጅቷ እንድሮነ ማቃት ጨዋ ናት። የቤተ ክርስቲያን ልጅ ናት። አዊሊ እንዴ ምን ሆንሽ ነው? ኦኬ በቃ ስምኝ አዳምጪኝ። ከዛ ሰውየው ቆይ ልንገርሽ፣ ሰውየው እንደዚህ ያለ ነው የሚሄደው። እንደዚህ እኛ የፈጣሪ ስራ ነው። ተይ በበሽታ እኔ የኔ ሰው እኮ ነው የምልሻለሁ። አግቢው የተባልኩ የ89 ሰውዬ ከዛ አገባዋለሁ ስል ሳየው የሰው ባለም ወይ ይሄ ሰውዬማ አይሞትም ቢጠዋት ወይ ጉት ይሄ ነገ ይሞትልኛል ብላ አጋድሞ ለራሷ ነው እየገደላት የሚያድረው እያጋደለ በስመ አብ ወወልድ ወመንፈስ ቅዱስ። ያልልሽ ሰው ስላረጀ አይሞትም። ሰው አይሞትም። እግዚአብሔር ቀኗ ከተጻፈችልሽ አንቺ ስምኝ ነው። እኔ እኮ ለምን መጀመሪያ አዳምጪኝ። ከዛ ሰውየው ይኸው 5ኛ ወሯ ይዛለች ጉጉት። እሱ ምርኩስም አይዝም። አልጋ ላይ እያገደማት ነው የሚያጥረው ለራሷ ለጉጉት። ይኸው እንደ ፍላጎቷ ለምንድን ነው የምትመጣው? እዚህ ወንበር ላይ ቁጭ ናል በታ ቡና ከኛ ጋር ጠጣለች። ምጣ እንደ ፍላጎቷ ናት። ሀቢቢ ብላው ትመጣለች። ሀቢቢ ብሎስ ደግሞ ይላታል። ይኸው እኔ እንኳን አላገባው ጨጎራ የተልጬ ያጋደመ ሊያድር ነበረ። እግዚአብሔር አተረፈኝ። አንቺ ቢያገም ያለው በጽሁፍ ነው የምትሄደው። እኔ ከዚህ በፊት ምን አልኳት? ከዛች ሊያቀረበች ያባሽ ጠልቼዋለሁ። በቃ ዝም ብሎ ዞለ ወደ ማባላት ጠንጋር ስንፍቼዋለሁ፣ ገድለዋለሁ። በጣም የሆነ ማኛም ገድለዋለሁ። በቃ ተይ፣ አሁን ፓስተር ሆኗል። ተይ፣ እንዲሄድብኝ አትፈልግ። የሆነ ማኛ ተይ፣ ፓስተር ሆኗል። እሺ አንቺ ጠይቂኝ ጋይ